ሰላም ጤና ይስጥልን የዚህ ሄኖክ አካዳሚ ቻናል ቤተሰቦች እንደምን እስከዚህ ሰዓት ቆያችሁ። በባለፈው ኢንትሮዳክሽን ቪዲዮዎችን ከዚህ በኋላ ስለምንወያይባቸው 11 ያህል ቪዲዮዎች ዲስከስ አድርገን ነበረ። እሱን ቪዲዮ ያላያችሁ ሰዎች ወደ ኋላ መለስ ብላችሁ እሱን ቪዲዮ እዚህ ቻናል ላይ ማግኘት ትችላላችሁ። ያን በማስከተል ዛሬ ደግሞ በመጀመሪያው ክፍል ቪዲዮ ተገናኝተናል ማለት ነው። ኩታ ቶኮፋ ፓርት 1 ወይንም ደግሞ የመጀመሪያው ክፍል ማለት ነው። ቁቤ አፋን ኦሮሞ በእንግሊሽ ላንጉጅ ግልባጩ ሌተርስ ኦር አልፋቤት ስለሚለው ኮንሰፕት፣ በአማርኛው ደግሞ ፊደላት ስለሚለው ሀሳብ እንማማራለን ማለት ነው። እንደተለመደው ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ዛሬው ትምህርታችን እናልፋለን። በመጀመሪያ ላይ የምናገኘው ቁቤወን ጉርጉዶ ካፒታል ሌተርስ ስለሚለው ነገር ነው። ትላልቅ ፊደላት ማለት ነው በአማርኛው። እነዚህ እንዳሉ እዚህ ጋር ከታች የምትመለከቷቸው ካፒታል ሌተርስ ናቸው በእንግሊሽ ላንጉጅ ውስጥ። በአፋን ኦሮሞ ውስጥ ደግሞ እነዚህ ሁሉም ቁቤወን ጉርጉዶ ይባላሉ ማለት ነው። እቺ አንዷ ብቻ ከሆነች ቁቤ ጉዳ ነው የምትባለው። ሁሉም ደግሞ ሲሆኑ ቁቤወን ጉርጉዶ ይባላሉ ሲበዙ ማለት ነው። በእንግሊሽ ላንጉጅ ውስጥም ቢሆን እቺ አንዷ ብቻ ካፒታል ሌተር ነው የምትባለው። ሁሉም ሲሆኑ ግን ካፒታል ሌተርስ ነው የምንላቸው። እስቲ አንድ ላይ አብረን ለማንበብ እንሞክር። አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ ብለን ማንበብ እንችላለን ማለት ነው። ትንሽ ለየት የሚሉ ነገሮች እዚች ጋር ልንገራችሁ። በእንግሊሽ ላንጉጅ ውስጥ ኤ ብለን የምናነባት ይችኛ ፊደል በአፋን ኦሮሞ ውስጥ አ ነው ተብላ የምትነበበው። በእንግሊሽ ላንጉጅ ውስጥ ኢ ብለን የምናነባት ይችኛ ፊደል በአፋን ኦሮሞ ውስጥ ኤ ተብላ ነው የምትነበበው። በእንግሊሽ ላንጉጅ ውስጥ አይ ብለን የምናነባት ይችኛዋ ፊደል በአፋን ኦሮሞ ውስጥ ኢ ነው ተብላ የምትነበበው ማለት ነው። ይህን ኖቲስ አድርጉት። በመቀጠል ቁቤወን ጢጢቆ ወይንም ስሞል ሌተርስ በእንግሊሽ ላንጉጅ ግልባጩ፣ በአማርኛው ደግሞ ትናንሽ ፊደላት ማለት ነው። እነሱን ደግሞ እኒህ ደግመን እናንብበው እስቲ። አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ጳ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ ብለን ማንበብ እንችላለን ማለት ነው። እንደተለመደው እቺኛዋ አንዷ ብቻ ከሆነች ቁቤ ጢቃ ነው የምትባለው። ሁሉም ሲሆኑ ነው ቁቤወን ጢጢቆ የሚባሉት ሲበዙ ማለት ነው። በእንግሊሽ ላንጉጅ ውስጥም ቢሆን እቺኛዋ አንዷ ብቻ ከሆነች ነው ስሞል ሌተር ነው የምትባለው። ሁሉም አንድ ላይ ስሞል ሌተርስ ነው የሚባሉት ሲበዙ አይደለ? እንደዛ ማለት ነው። ከላይ በቁቤወን ጉርጉዶ እንደነገርኳችሁ እቺኛዋ በእንግሊሽ ላንጉጅ ውስጥ ኤ ነው ተብላ የምትጠራው አይደለ? በአፋን ኦሮሞ ውስጥ ግን አ ነው የምትባለው። እቺኛዋ በእንግሊሽ ላንጉጅ ውስጥ ኢ ነው ተብላ የምትጠራው አይደል? በአፋን ኦሮሞ ውስጥ ግን ኤ ነው የምትባለው።
እችኛዋ ደግሞ በእንግሊሽ ላንጉጅ ውስጥ አይ ነው የምትባለው። በአፋን ኦሮሞ ውስጥ ግን ኢ ነው ተብላ የምትነበበው ማለት ነው። ኖቲስ አድርጉት። በቀጣይ ሶስተኛ ላይ የምናየው ደግሞ ቁቤወን ደቻ ወይንም በእንግሊሽ ላንጉጅ ግልባጩ ደብል ሌተርስ ኦር ዲያግራፍስ፣ በአማርኛው ደግሞ ድርብ ፊደላት እንደማለት ነው። እነሱን እናያለን ማለት ነው። እቺ አንዷ ብቻ ከሆነች ቁቤ ደቻ ነው የምትባለው። አንዷ ብቻ። እዚህ ጋር 7 ነው ያሉት። 7ቱም ሲሆኑ ደግሞ ቁቤወን ደቻ ይባላሉ። ድርብ ፊደላት። እቺ አንዷ ድርብ ፊደል፣ ሁሉም አንድ ላይ ሲሆኑ ድርብ ፊደላት ስናበዛቸው ማለት ነው። በኦሮምኛው ደግሞ እቺ አንዷ ብቻ ከሆነች ቁቤ ደቻ፣ ሁሉም ከሆኑ ደግሞ ቁቤወን ደቻ ይባላሉ ማለት ነው። እነዚህ በጣም ወሳኝ ነገሮች ናቸው። ቁቤ ደቻ የምንላት እቺ አንዷም ሆነች ቁቤወን ደቻ የምንላቸው ሁሉም ወሳኝ ነገሮች ናቸው። በኦሮምኛ አጻጻፍ ስርዓት ውስጥ አብዛኛው ቦታ እንጠቀማቸዋለን። ስለዚህ አነባበባቸውን አንድ ላይ ለማለት እንሞክር። ቻ፣ ጣ፣ ፓ፣ ሻ፣ ኛ፣ ጻ፣ ዣ። ደጋግማችሁ በሉት። ወሳኝ ነገሮች ናቸው። በመቀጠል ቁቤወን ዱበቺፍቱ እና ቁቤወን ዱቢፈማ ስለሚባሉ ሁለት ሀሳቦች እናያለን ማለት ነው። በመጀመሪያ ቁቤወን ዱበቺፍቱ። ቁቤወን ዱበቺፍቱ በእንግሊሽ ላንጉጅ ግልባጩ ቫውልስ ወይንም በአማርኛው አናባቢዎች ስለሚሉት እናያለን ማለት ነው። ከእንግሊዘኛው ጋር ተመሳሳይ ነው። የስም ልዩነት ነው ያለው። አ፣ ኤ፣ ኢ፣ ኦ፣ ኡ እነዚህ ምንድን ናቸው? ቁቤወን ዱበቺፍቱ ናቸው። ወይንም በእንግሊሽ ላንጉጅ ግልባጩ ቫውልስ፣ በአማርኛው ደግሞ አናባቢዎች የምንላቸው ናቸው ማለት ነው። እቺ አንዷ ብቻ ከሆነች ቁቤ ዱበቺፍቱ ነው የምትባለው። አምስቱም ደግሞ ሲሆኑ ስናበዛቸው ቁቤወን ዱበቺፍቱ ይባላሉ ማለት ነው። ቫውል እንደምንላት እቺ አንዷ ብቻ ከሆነች ማለት ነው። ሁሉም ሲሆኑ ደግሞ ቫውልስ ሲበዙ እንደዛ ማለት ነው። ከዚህ በመቀጠል ቁቤወን ዱቢፈማ ወይንም በእንግሊሽ ላንጉጅ ግልባጩ ኮንሶናንትስ፣ በአማርኛው ደግሞ ተነባቢዎች ስለሚሉት እናያለን ማለት ነው። ቀላለው ቅድም ከያዝናቸው ውስጥ እነዛ ቁቤወን ዱበቺፍቱ የሆኑትን ለይቶ ማውጣት ነው። ከ26ቱ ፊደላቶች ውስጥ ማለት እዚች ጋር አነበረች፣ እሷ ቁቤወን ዱበቺፍቱ ስለሆነች ቁቤወን ዱቢፈማ ውስጥ አትመደብም፣ አስወጣናት። እዚች ጋም ደግሞ ኤ ነበረች፣ ቁቤወን ዱበቺፍቱ ውስጥ ነው የምትመደበው። እሷ ቁቤወን ዱቢፈማ ውስጥ ልትመደብ ስለማትችል አስወጣናት። እዚች ጋር ደግሞ ኢ ነበረች፣ እሷንም ከቁቤወን ዱቢፈማ ውስጥ አስወጣናት፣ ምክንያቱም ቁቤወን ዱበቺፍቱ ውስጥ ነው የምትገኘው። እዚህ ጋር ደግሞ ኦ ነበረች፣ እሷንም ከቁቤወን ዱቢፈማ ውስጥ አስወጥተናታል። የምትገኘው ቁቤወን ዱበቺፍቱ ውስጥ ነው። የመጨረሻዋ ደግሞ እዚች ጋር ኡ ነበረች፣ ኡንም ከቁቤወን ዱቢፈማ ውስጥ አስወጥተናታል። የምትገኘው ቁቤወን ዱበቺፍቱ ውስጥ ነች ማለት ነው። ስለዚህ ቁቤወን ዱቢፈማ ወይንም በእንግሊሽ ላንጉጅ ውስጥ ኮንሶናንትስ፣ በአማርኛው ደግሞ ተነባቢዎች የምንላቸው እዚች ጋር የቀሩት 21ዱ ናቸው ማለት ነው። እነዚህ 21ዱ ናቸው ቁቤወን ዱበቺፍቱ ውስጥ ካሉት ውጪ። እነዚህ 5ቱ ቁቤወን ዱበቺፍቱ ናቸው።
እነዚህ 21ዱ ደግሞ ከቁቤወን ዱበችፍቱ ውጭ ያሉት ቁቤወን ዱቢፈማ እንላቸዋለን ማለት ነው። እና እስካሁን የተማማርነውን ነገር ምን ያህል ተረድተናል የሚለውን ለማየት አንድ 4 ጥያቄዎች አሉ። እነሱን እንስራ። በደንብ ተከታተሉኝ። ጋፊወን ጥያቄዎች ማለት ነው። የመጀመሪያ ጥያቄ ከኒን አርማን ገዲ ኬሳ ከምቱ ቁቤወን ጉርጉዶ ኬሳ ረመደማ፣ ከታች ካሉት ውስጥ የትኛው ከትላልቅ ፊደላት ውስጥ ይመደባል ነው የሚለው። 3 ሰከንድ ልስጣችሁ። በተማማር ነው መሰረት መልሱን አስቡ። ኦኬ አሰባችሁ። መልሱ የሚሆነው ባለ ያለው ሀ የሚለው ነው። ቁቤ ጉዳ ነው ይሄ ማለት ነው። የሚመደበው ቁቤወን ጉርጉዶ ውስጥ ነው። የተጠየቅነውም ቁቤወን ጉርጉዶ ውስጥ የሚመደበው የቱ ነው ብሎን የጠየቀን ጥያቄው። አለ ያለው ቁቤ ደቻ ነው። አይሆንም፣ ቁቤወን ጉርጉዶ ውስጥ አይመደብም። ጫለ ያለው ደግሞ ራ የምንለው ቁቤ ጢቃ ነች። ቁቤወን ጢጢቆ ውስጥ ነው የምትመደበው። ዳሌ ስንመጣ ደግሞ ዳሌ እንደውም ቁቤ አይደለም ያለው ጄቻ ነው ያለው፣ ማለት ፊደል አይደለም ያለው ቃል ያለው። ስለዚህ ይሄም ሊሆን አይችልም ማለት ነው። ወደ ሁለተኛው ጥያቄ እንለፍ። ከኔን አርማን ገዲ ኬሳ ቁቤወን ጢጥቆ ኬሳ ታኤ ሸነፋ ረቲ ከናርገሙ ከሚ ምንድነው የሚለው? ከታች ካሉት ውስጥ ከትናንሽ ፊደላት ውስጥ ሆኖ አምስተኛ ላይ የሚገኘው የትኛው ነው የሚለን። 5 ሰከንድ ልስጣችሁ። በተማማር ነው መሰረት መልሳችሁን አስቡት። ኦኬ አሰባችሁት። መልሱ የሚሆነው አለ ያለው ኤ የሚለው ነው ማለት ነው። ምክንያቱም ቁቤወን ጢጢቆ የሆኑት ሲጀመር ከዚህ ውስጥ አና ባለ ያሉት ናቸው አይደለ? ጫና ዳለ ያሉት ቁቤወን ጉርጉዶ ውስጥ ነው የሚመደቡት። ቁቤወን ጢጢቆ ውስጥ የሚመደቡት አለና ባለ ያሉት ናቸው። የተጠየቅነው ደግሞ ቁቤወን ጢጢቆ ሆኖ አምስተኛ ላይ የሚገኘው የትኛው ነው የተባለው። ስለዚህ ቀጥታ ካንስል አውት እናርግ። ጫና ዳለ ያሉትን ካንስል አውት እናስወጣቸው። አይመለከታቸውም። ስለዚህ ጥያቄ ኮንፊውዝ ለማድረግ ነው የገቡት ማለት ነው። ስለዚህ ከአና ከባ ነው የምንመርጠው መልሳችንን። ቁቤወን ጢጢቆ ውስጥ ሆኖ አምስተኛ ላይ የሚገኘው የትኛው ነው? ማለትም ከቁቤወን ጢጢቆ ውስጥ ሆኖ አኒ ናቸው ቁቤወን ጢጢቆች አምስተኛ ላይ የሚገኘው 2 3 4 5 ኤ ነው የሚሆነው ማለት ነው። ኤ ነው የሚሆነው ማለት ነው። አለ ያለው ኤ የሚለው መልስ ይሆናል። ባለ ያለውና ቁቤወን ጢጢቆ ውስጥ ቢመደብም አምስተኛ ላይ አይገኝም። ጥያቄውን ፊት አያደርግልንም ማለት ነው። ወደ 3ኛው ጥያቄ እንለፍ። ከኔን አርማን ገዲ ኬሳ ቁቤ ደቻ ካንታዬ ከሚ ይለናል። ከታች ካሉት ውስጥ ቁቤ ደቻ የሆነው የትኛው ነው? እስቲ ለዚህ 5 ሰከንድ ልስጣችሁ። መልሳችሁን አስቡ በተማማር ነው መሰረት። ኦኬ አሰባችሁ። መልሱ የሚሆነው ጫለ ያለው ኛ የሚለው ነው። እዚህ ባና ዳለ ያሉት ድርብ ስለሆኑ ብቻ ቁቤ ደቻ ይሆናሉ ማለት አይደለም። እነሱ በፍጹም መልስ አይሆኑም። አለ ያለው ደግሞ ላ የሚለው እንደውም ቁቤ ደቻ አይደለም፣ ቁቤ ቄንጤ ነው። ማለትም ድርብ ፊደል አይደለም፣ ነጠላ ፊደል ነው እንጂ። ስለዚህ ለዚህ ጥያቄ ዘቤስት መልስ የሚሆነው ጫለ ያለው ኛ የሚለው ነው ማለት ነው። ተመልሳችሁ ቁቤ ደቻ ላይ ቁቤወን ደቻ የሚለው ኮንሰፕት ላይ ያየነው ላይ ሄዶ ማየት ነው። ኛ የምትለው አለች ማለት ነው። እሱ ነው የሚሆነው መልሱ ለሶስተኛው ጥያቄ።
ወደ አራተኛው ጥያቄ ስናልፍ ፊለኖወን አርማን ገዲ ኬሳ ከምቱ ቁቤ ዱበቺፍቱ ዳ። እስቲ ለዚህም 5 ሰከንድ ልስጣችሁ። በተማማር ነው መሰረት መልሳችሁን አስቡት። ኦኬ አሰባችሁ። መልስ የሚሆነው ባለ ያለው ኡ የሚለው ነው። ቁቤወን ዱበቺፍቱ ውስጥ የሚመደበው ማለት ነው። ቁቤ ዱበቺፍቱ የሆነው ባለ ያለው ኡ የሚለው ነው። አለ ያለው ቻ የሚለው ቁቤ ደቻ ነው። ቁቤወን ዱበቺፍቱ ውስጥ አይመደብም። ጫለ ያለው ካ የሚለው ደግሞ ቁቤ ዱቢፈማ ነው። ስለዚህ ቁቤ ወን ዱቢፈማ ውስጥ ነው የሚመደበው። ስለዚህ ዘቤስት መልስ ባለ ያለው ኡ የሚለው ነው። ቁቤ ዱበቺፍቱ ማለት ነው። ዳላይ ሁንዳ ነው እያለ ያለው ሁሉም መልስ ነው። አም ባም ጫም መልስ ነው እያለ ነው ያለው። እሱ ደግሞ አይሆንም። ሁሉም መልስ ሊሆን አይችልም። መልስ ሊሆን የሚችለው ባለ ያለው ኡ የሚለው ነው። ቁቤ ዱበቺፍቱ ወይንም አናባቢ ፊደል ወይንም ደግሞ ቫውል የሆነው የትኛው ነው? የዚህ ጥያቄ ሀሳብ ይህ ነው። ቪዲዮአችንን በዚህ ጨርሰናል። ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ያሳውቁኝ። እንደተለመደው ደግሞ ቪዲዮን ላይክ በማድረግ ቻናሉን ደግሞ ሰብስክራይብ በማድረግ እኛንም ደግፉ፣ እናንተም ተጠቀሙ። እንዲህ አይነት ቪዲዮን ለሚፈልጉ ጓደኞቻችሁ፣ ዘመዶቻችሁ ደግሞ ሼር አድርጓቸው። ስለተከታተላችሁኝ አመሰግናለሁ።